I see a little silhouette of a mascara, mascara, with a bandango, thunderbolt, lightning, very, very brightening. እንዴት ነው ከቤት ውስጥ የምወጣው ወንድሜ እያለ ምን ተንኮል እያሰብሽ ነው? ሾካካ ምን ያሸኩክሻል? እሰይ የትማባሽ አትሄጃትም። አሁንማ መጥቶልሻል። ዝም በይ እባክሽ። ይብላኝ አንቺ። እኔማ ልሄድ ነው። አሎ ወሬ ነው። እኔ ክላስ ነኝ። አንቺስ? ጓደኞቼ ጋር ምን ታደርጊ? ቺል እናድርግ። ኧረ ሆነ ቺል እስካሁን ሄጄ አላልኩሽም? ኧረ ወንድሜ ቶሎ እኮ ነው የምመለሰው። አጋጮሽ ቆዩ መሰለኝ። አትወጪም ነገርኩሽ። ሰላም ተከራይ ነህ እዚህ ቤት? ሰው እንድጠራልኝ ነበር። ማንን? ኔቪንን። እስቲ ማርያም በል። ምን ነው የለችም እንዴ? ሳታት የለችም አልኩህ አይደል? ምን ይመስላል? ያሟል እንዴ? ዘፋር ቆይ ምንድን ነው? ምኑ? አትወጪም ያልከኝ? እንድትወጪ ስለማልፈልግ ነው። ኧረ ነው? አዎ ሂጂ ግቢ ነው። ጭራሽ ቤት ድረስ ወንድ ደፋር። ሰሚ ደርሼ ልመጣ ነው። ወተሽ ልይሽና ወዮልሽ። እሺ አንቺ ዋ አትነጫነጪ። ሲያስጠላ። አሁን መቶ ወንድም ነኝ እንዴ? እና ባሽላልሽው። ኧረ ምን ይሻልሻል። አንቺ ድንጋይ የራስሽ ጉዳይ። ምንድነው እንደዚህ የሚያደርግሽ? ምን አገባሽ? ታላቅሽ ነኝ። የእናንተ ታላቅነት በአፍንጫ ይወጣሽ። ወዴት ነው? ልወጣ። ወዴት? ሰው አግኝቼ ልመጣ። ተይ በኋላ አጋሽቶ ነው የሚለቀሽ። ወዴት እየሄደች ነው? እኔ እንጃ ማሚ። ወንድሟ አይቷታል? አይ በቃ ገደላት። እንግዲህ የትም አባሽ ነው የማታመጪሽ? በቃ ይቅርታ። አንቺ ነቀር ነው አትውጪ ስልሽ የምትወጪው? አይደለም እኮ ወንድሜ ውንጩ ናፍቆኝ እኮ ነው። የናፈቀሽማ ዱላው ነው። ያቺ ዝም በያቺ ባሽቃብጪ። በቃ እናንተ ደግሞ አትበጥብጡ እስቲ እኮ ጭራሽ እኮ በቃ ሂጂ እስቲ አንቺ ወደ ውስጥ ግቢ። ምለቅሽ እንዳይመስልሽ አንቺ አይጥ። እንዴ ምንድን ነው? ወንድም ተብዬው ከሴት ጋር ቆሞልሻል። የት አለ? እስኪ አትንቀልቀል። ቆይ ፎቶማ አንሳው። በኋላ ካየሽ ግን አይለቅሽም። ኧረ እሱን የገረመሽ ወንድሜ አይደለም እኮ ምን መሰለሽ፣ ትንሽ በቃ እንደዛ ነገር ያልኩህን ብር አታስገባልኝ? የምን ብር? ለክላስ ፈልገዋለሁ ያልኩህን 3000 ብር። እሺ ልክልሻለሁ። አሁን ላክልኛ፣ በኋላ ትረሳዋለህ። እሺ ገብቶልሻል። ሂጂው። አመሰግናለሁ ወንድሜ። ችግር የለውም ትመልሺው የለ። አየሻ ተበቀልኩት መስሎሽ ነው። ቤት ስገባ እንኳን የሚቀበልሽ። ኧረ ያነሳሁት ፎቶስ እሱ ከዱላ የሚያድንሽ መስሎሻል? አንቺ የማላጣለች ቤት አገኝሻለሁ። አቤት። የሚከራይ ቤት አለ እንዴ? የለም። እሺ ሌላ ቦታ የት እናገኛለን? እኔ አላቀላችሁም። ኡፍ ትተዋወቃላችሁ? የት ነው ማውቃት? ምን አቅልሃለሁ? አንተ ስታወራ አይደል እንዴ እንደዛ አይነችው? ቀልድ ነው። እሱን ትተን ቤቱን እንፈልግ። ካልሆነ እህቴ ጋር ብዙ መቆየት አልፈልግም። እኔ ጋር ና ስለ እምቢ አልከኝ። ቆይ ለምን ድሮ ቤት አትሄድም? የት?
እነዛ ናቸው ቆንጂዮቹ ቤት እነ ኒቪንጋ። አዎ ኧረ አይሆንም። ወንድሜ መልስልኝ። እሺ ብሬን ስመለሽ ስልክሽ ይሰጥሻል እኮ በቃ እሺ፣ የምጠብቀው ስልክ አለ። እሺ ጨምረሽ ስልክ ያለሽ። እሺ በቃ መልስላለሁ። ስጠኝ። ዞር ዞር እዛ በእናትህ እንኪ ስሚ፣ ካላቅምሽን ጣጣጣጣት በይ። እሺ አሁን ብር ላኪልኝ። ያዣውን 1000 ቁጥሩን አውቀዋለሁ፣ በሱ ልክላለሁ። ጎበዝ ልጅ። ታናሽ ታላቋን ስታከብር እንዴት ደስ እንደሚል ብታይ። ገብቶልሃል? ጎበዝ ልጅ። አሁን ከፈለሽ ገደል መግባት ትችላለሽ። ቆይ ካልሰራውልሽ ምንድነው ግን እኔና አንቺ ይሻላል? እኔ አላውቅም፣ ግን ወንድሜ ካየ ይገለናል። ለምን? ከቤት እንደወጣው በዛ ላይ ከወንድ ጋር እንደሆንኩ ካወቀ ይገለኛል። እንዴ ለምን? ትልቅ ልጅ እኮ ነሽ። እሱ ጋር ስቲል ልጅ ነኝ። በቃ እኔ ልሂድ። ገና አሁን እኮ ነው የመጣሽው። በደንብ ፊትሽን አላየሁት። ሚጋንም የለችም። ሁለታችንን ካጣ ሌላ ነገር ነው የሚያስበው። እሺ መች ነው ድጋሚ አይኖችሽን የሚያየው? በቃ እደውልልሃለሁ። ቻው። አንቺ የት አባቷ ነው ሄደሽው? እኔ እንኳን ገና መምጣት አይደል እንዴ? ጭራሽ አትውጪ ስትባል ይብስባታል። ራስ እኮ ብዛ። ኧረ ምንም አላልኩም። ያው እንደውም መታለች። የት አባሽ ነበርሽ? ታች ሰፈር። ምን አባሽ ታደርጊያለሽ? ኤደን ጋር ነበርሻ? አዎ ብታይ ትንሽ አሟታል። እና ታዲያ ለምሩ ለማሚሳ ነገር ሲወጣሽው? ድንገት ነው የነገረችኝ ወንድሜ። እሺ ቢሆን የት እንደነበርሽ ደግሞ ደርስበታለሽ። ምን አባሽ ተፈጠርሽ? እሺ ዛሬም ሄደሽ ልታገኘው ነው? አዎ በጣም አፍቆኝ እኮ ነው። ግን ዛሬ እንዳትቆይ፣ ድጋሚ ማሽልሽ እንዳይመስልሽ። ችግር የለውም አልቆይም። ነግሬሻለሁ። እሺ በቃ ተከራከሪ። ዛሬማ የት አባሽ እንደምትይጂ ይፈል ናቀሽኝ። ቆይ ለምንድን ነው እንደምመጣ ሳትነግረኝ በድንገት የመጣው? አማራጭ አልነበረኝም። ለዛ ነው በቃ አዲስ ህይወት የጀመርሽ መስሎኝ ነበር። ለዛ ነው። ከዛ ብለህ ከምታስብ መታጠቀኝ ነበር። እሱማ ልክ ነሽ፣ አጥፍቻለሁ። ለሱ ደግሞ ይቅርታ። እሺ ችግር የለውም። ስሚ ወንድምሽ ቤት ከመጣች ገላታለሁ እያለ ነው። ደግሞ ምን አደረኩኝ? ከማንም ወጠጤ ጋር ምናምን እያለ ነበረ። ወንድሜ አይቶኛል። በቃ ልሂድ።